what's ምን ላድርገው እንደ አንድ የማርቨል አድናቂ ለምሳሌ የካፕቴን አሜሪካን ጥንካሬ ወይም የብላክ ፓንተርን ቅልጥፍና ለማግኘት የትኛው ምግብ ሱፐር ፓወር ይሰጠናል ትላለህ? ምግቦች ፍርድ ቤት ቢቆሙ ያለ ጥፋቱ በወንጀል የተከሰሰ ምግብ የትኛው ይመስልሃል? ነፍሰ ገዳይ ሆኖ ሳለ በነፃ እየተንቀሳቀሰ ያለውስ የትኛው ይመስልሃል? ቫይታል ጉርሻ። ሰላም ጤና ይስጥልን። አላዛር ኪሩቤል እባላለሁ። በሐዋሳ ዩኒቨርሲቲ የስነ ምግብ መምህርና ተመራማሪ እንዲሁም በተለያዩ የጤና ተቋማትና የስፖርት ማዘውተሪያ ስፍራዎች የስነ ምግብ አማካሪ ነኝ። ዛሬ ደግሞ ተማሪዎቼ የተወሰኑ ጥያቄዎችን አምጥተውልኛል። እያየናቸው ለመመለስ እንሞክራለን። እንግዲህ ስለ ኮለን ካንሰር እና ዲቶክስ ምን ትላለህ? ሁለት ተያያዥም ናቸው፣ እንደገና ደግሞ ሰፓሬትም ነገሮች ናቸው ኮለን ካንሰር እና ዲቶክስ። መጀመሪያ ስለ ኮለን ካንሰር ነው። ለኮለን ካንሰር ራይት ናው ካሉት የካንሰር አይነቶች በጣም በከፍተኛ ደረጃ እየጨመረ ያለ የካንሰር አይነት ሲሆን ይሄ ደግሞ በብዛት የሆነው የአኗኗር ዘይቤያችን እየተቀየረ በመምጣቱ፣ የአመጋገብ ስታይላችን እየተቀየረ በመምጣቱ፣ በጣም ፕሮሰስ የሆኑ ምግቦችን አዘውትረን መመገብ፣ በቂ የሆነ ፋይበር አለመመገብ፣ ውሃ አለመጠጣት፣ እንቅስቃሴ አለማድረግ እና ብዙ ሰው ደግሞ ሚስ የሚያደርገው በቂ ካልሲየም እና ቫይታሚን ዲ ባለማግኘት ምክንያት እየተከሰተና እየጨመረ ያለ የካንሰር አይነት ነው። ምክንያቱን ካወቅን በቀላሉ መከላከል እንችላለን እነዚህ ምክንያቶች ላይ በመስራት። ዲቶክስ በሌላ መልኩ ደግሞ ምንድነው? አንድ ከአንጀት ጋር የሚያያዝ ነገር ነው። ይሄ ደግሞ የአንጀት እጥበት ማለት ነው። ሜዲካል ፕሮሲጀር አለ፣ በቤታችን የምንሰራው ፕሮሲጀር አለ። ቤታችን ሲምፕሊ ውሃ፣ ጨው ምናምን አድርጎ በጥብጦ የተለያዩ ነገሮችን ፈሳሽ ነገሮችን ብቻ በመውሰድ ከምግብ በመቆጠብ አንጀታችንን ለማጠብ የሚደረግ ጥረት ነው። አሁን ይሄ ዲቶክስ አስፈላጊ ነው ወይ ግዴታ ነው ወይ ከተባለ ግዴታ አይደለም። አስፈላጊ ነው ወይ? አስፈላጊነቱም ይለያያል ከሰው ሰው። መጀመሪያ ጤናማ የሆነ አመጋገብ፣ በቂ ፋይበር፣ በቂ ውሃ የሚመገብና የሚጠጣ ሰው ዲቶክስ ማድረግ አያስፈልግበትም። ነገር ግን ምናልባት እንደዚህ አይነት ነገሮችን ጤናማ የሆነ አኗኗሮችን ሊድ የማያደርግ ከሆነ ዲቶክስ ሊያስፈልገው ይችላል። ግን ግዴታ አይደለም። ቫይታል ጉርሻ። ኦኬ፣ ፕላም ፒነት ጡንቻን ለመገንባት ይጠቅማል ወይ? ጤነኛ ሰዎች መመገብ ይችላሉ ወይ ነው የሚለው። ፕላም ፒነት የነፍስ አድን ምግብ ነው። ሚኒንግ በምግብ እጥረት ለተጎዱ ሰዎች ታስቦ የተሰራ ለነሱ የሚያስፈልጋቸውን ኢነርጂ የሚያስፈልጋቸውን ኒውትሪንቶች የያዘ ምግብ ነው። አንድ ጤናማ ሰው ፕላም ፒነት የሚያስበላው ምንም ምክንያት የለም። የሚታዘዝላቸው ሰዎች አሉ። በእርግጥ በጤና ባለሙያ ይሄ ኢሚዩኖ ኮምፕሮማይዝድ የሆኑ ሰዎች፣ HIV ፔሸንትስ፣ በሌላ የጤና እክል ምክንያት ክብደታቸው በጣም የቀነሱ ሰዎች፣ እነዚህ ፕላም ፒነት ይታዘዝላቸዋል። ለህፃናት ብቻ አይደለም። ከዛ ውጭ ግን ጤናማ ሰው ምግብ የሚመገብ ሰው ይህንን ፕላም ፒነት መመገብ የለበትም። ፕላም ፒነትን ሬዲ ቱ ዩዝ ቴራፔቲክ ፉዶችን መመገብ የለበትም። በህግም ያስቀጣል። ምንም አይደል። የህግም የህሊናም ተጠያቂ ነው የሚያደርገን እና ፕላም ፒነት is not recommended። የሚሰጠን 500 ምናምን ካሎሪ 504 ካሎሪ በ12 ግራም ፕሮቲን ነው። ይህንን ፕላም ፒነት በሚገዛበት ዋጋ ከሌላ ምግብ ማግኘት ይቻላል። ሰው ዝም ብሎ ፕላም ፒነትን በቃ እንደ ገንቢ ምግብ አስቦ በጣም ሲል ለልጆቹ ነው ገንቢ። እኔ ፕላም ፒነት ብበላ ለኔ 500 ምንም አይደለም። 12 ግራም ፕሮቲን 2 እንቁላል ናት፣ ምንም አይደለም። ስለዚህ
ፕላም ፒነት ገንቢ የሆነው ለልጆች ነው እንጂ ለትልቅ ሰው አይደለም። ትልቅ ሰው ለራሱ የሚያስፈልገውን ነገር ከምግብ ማግኘት ይችላል፣ ማግኘትም አለበት። ፕላም ፒነት የሚሰጠው ነገር ፕላም ፒነትን በሚገዛበት ብር ምግብ ተመግቦ ትክክለኛ ምግብ ተመግቦ የተሻለ ነገር ማግኘት ይችላል። ፕላም ፒነት የሚበላ ሰው የሆነ እንትን ገነባለው ምናምን ብሎ ሰውነቱ ግን ምንም አክቹሊ ላይክ ብሬኑን የማይጠቀም ሰው ነው። ምክንያቱም 500 ካሎሪ በ12 ግራም ፕሮቲን ከሌላ ምግብ እንዴት ማግኘት ይችላል? ባነሰ ዋጋ ማግኘት ይችላል። ዩዝ ዩር ብሬን። ቴንክ ዩ። ቫይታል ጉርሻ። እሺ ማስል ቢልዲንግ አንዳንድ ሰዎች ይሰራሉ ነገር ግን ማሳቸው አይጨምርም። what is the science behind that? እውነት ጄኔቲክስ ማስል ቢልዲንግ ላይ ኢፌክት አለው? ያ ቢፎር ዘ ሪዝን ያ ጄኔቲክስ ኢፌክት አለው ወይ? ሂዩጅ ኢፌክት፣ በጣም ትልቅ ዲተርማይኒንግ ፋክተር ነው ጄኔቲክሳችን። የመስል ኦሪጂናችን፣ ኢንሰርጅናችን፣ እንደገና ደግሞ ኦቨርኦል መስል ማሳችን፣ የቦን ዴንሲቲያችን፣ የቦን ገርዝ የምንለው ስፋቱ፣ ይሄ ሁላ በጄኔቲክስ ላይ ዲፔንድ ያደርገን። እንደገና የመስል አይነታችንም ታይፕ 1 ዶሚናንት፣ ታይፕ 2 ዶሚናንት መስል ፋይበር፣ ይሄ ሁላ ምን ያህል መስል ቢውልድ ማድረግ እንችላለን የሚለውን ዲተርሚን የሚያደርጉ ናቸው። ግን ቢዮን ዛት ደግሞ አመጋገባችን ፕሮፐር ካልሆነ፣ በቂ ኤክሰርሳይዝ ማንሰራ ካልሆነ በቂ ጡንቻ መገንባት አንችልም። ምክንያቱም መስል ቢልድ ለማድረግ ስቲሙሌት ማድረግ ይኖርብናል። ስኬለታል መስላችንን ስቲሙሌት ያደረግነውን ስኬለታል መስል ደግሞ ቢልድ ለማድረግ በቂ ፕሮቲን መመገብ ይኖርብናል። እና ብዙ ሰዎች አሁን ይሰራሉ ግን መስል ማሳቸው አይጨመርም ሲባል ምንድነው የሚሰሩት? ምን አይነት ኤክሰርሳይዝ ነው የሚሰሩት? ከዛ የሚሰሩትን ፕሮግሬሲቭሊ ኦቨርሎድ ያደርጋሉ ወይ? ሁሌ 70 ኪሎ የሚሸከም ከሆነ ይህ ሰውዬ ጡንቻ አይገነባም። ቀስ እያለ ከ70 ኪሎ ወደ 80 ወደ 90 መጨመር አለበት። በአንዴ ሳይሆን ፕሮግሬሲቭሊ እየጨመረ መምጣት አለበት። እንደገና በቂ ፕሮቲን ኮንሱም ማድረግ አለበት። ለኪሎ የሚያስፈልገውን የፕሮቲን መጠን ካልኩሌት አድርጎ ከምግቡ ያንን ማግኘት መቻል አለበት። ፕሮቲን ብቻ ሳይሆን ደግሞ በቂ ኢነርጂ መመገብ መቻል አለበት። ይህም ፕሪፈራብሊ የተወሰነ 200 ምናምን ካሎሪ ሰርፕለስ ላይ ቢሆን ማስል ፕሮቲን ሲንተሲስን ያፋጥንለታል። በቂ ፕሮቲን እየበላ በቂ ኤክሰርሳይዝ እየሰራ በቂ ኢነርጂ የማያገኝ ከሆነ ግን የተመገበውን ፕሮቲን ሰውነታችን መስል ከመገንባት ይልቅ ለኢነርጂ ዩዝነት ይጠቀመዋል። ስለዚህ መስል ቢውልድ አያደርግም ማለት ነው። it could be one of these reason እና በረምብ ቫይታል ጉርሻ። ለተመልካች በአንድ ሳምንት ውስጥ ሊተገብሩት የሚችሉ አንድ ቀላል ኒውትሪሽን ቻሌንጅ። ኦኬ ያ ተመልካቾች እንግዲህ ቀለል ያለ አይ ቲንክ ከባድም ቢሆን ማድረግ የምትችሉት ነገር ነው። because you are already health conscious ናቸው እዚህ የምትከታተሉ ብዬ አስባለሁ። እና ግን ቀለል ያለ በሳምንት ኦኬ ስቴፕ ካውንት ማድረግና ዋተር ኢንቴካችሁን መቆጣጠር። እኔ ምንም ወጪ የሚጠይቅ ነገር አይደለም፣ ጊዜም እንትን የሚል ነገር አይደለም፣ ግን ጤናችን ላይ ትልቅ ኢምፓክት ያለው ነገር ስለሆነ ሁለቱን ነገር በሳምንት በየቀኑ ምን ያህል ውሃ ጠጣችሁ፣ ምን ያህል ስቴፕ ተራመዳችሁ፣ የ7 ቀን ይሄንን እራሳችሁን ትራክ እያደረጋችሁ ቻሌንጅ አድርጉ። ቫይታል ጉርሻ። ሌላኛው ጥያቄ እንደ አንድ የማርቨል አድናቂ ለምሳሌ የካፕቴን አሜሪካን ጥንካሬ ወይም የብላክ ፓንተርን ቅልጥፍና ለማግኘት የትኛው ምግብ ሱፐር ፓወር ይሰጠናል ትላለህ? የለም ምግብ የትኛው ምግብ እንደዚህ አይነት እንትን አይሰጥም፣ ሱፐር ፓወር የሚሰጥ የለም። ግን ያው መስል ቢልድ ማድረግ ነው። ከዛ በኋላ እዛ ዋካንዳ ላይ ያለችው ነጭ አበባ እሷን ካገኙ መጠጣት ነው እንጂ ወይ ደግሞ የሱፐር ሶልጀር ሲረምን ከተገኘ ካፕቴን አሜሪካን ይኮናል። ከዛ ውጭ ግን በምግብ ያን ያህል ስትሬንግዝ ሄሊኮፕተር መጎተት ምናምን አይታሰብም። well you can try ግን you can start ከእንቁላል መጀመር ትችላላችሁ። that's your best ምግብ።
ኦልራይት ሌላኛው ጥያቄ ደግሞ ስለኔ ጨምሬ ነው ይቅርታ። ለዌይት ማኔጅመንት ውሃ ከምግብ በኋላ ወይስ ከምግብ በፊት ብንጠጣ ይመከራል? ከምግብ በፊት ፊዚካል ስፔሱን ኦኩፓይ ያደርግልናል ውሃ ስንጠጣ። ከዛ በኋላ ምግብ አስማቻስ እንደምንበላው ኖርማሊ አንመገብም፣ ውሃ ኦልሬዲ ኦኩፓይ ያደርጉት ማለት ነው። ዴር አር አክቹዋሊ ፕሮሲጀርስ። አሁን ይሄ የባሉን ፕላስቲክ ምናምን ጨጓራ ውስጥ ይገባና ስፔስ እንዲይዝ ይደረጋል። ሰው ትንሽ በልቶ ይጠግባል ማለት ነው። ያ አንዳንድ ቀላል ፕሮሲጀሮች አሉ። ጀስት ባሉን እንዲውጥ ይደረግና ውስጥ ሲገባ ጨጓራ ውስጥ ይነፋል። ከዛ ስፔስ ኦኩፓይ ያደርጋል፣ ጨጓራውን ያጠብበታል ማለት ነው። ትንሽ ምግብ ነው መመገብ የሚችለው። ያን ፕሮሲጀር ያው አናደርግም እኛ። በምን እንታኳለን ማለት ነው? በውሃ በደንብ ጠጥተን ኦኩፓይ ሲያደርግልን ብዙ አንመገብም ማለት ነው። ከምግብ በፊት ውሃ መጠጣት ለዌት ማኔጅመንት ኢን ሴንስ አይ ቲንክ ለመቀነስ ካሰብን ማለት ነው። ቫይታል ጉርሻ። ሌላኛዋ ጥያቄ ትንሽዬ ናት። ስለ ኢትዮጵያን ዳየትሪ ጋይድላይን ምን ትላለህ? የኢትዮጵያን ዳየትሪ ጋይድላይን አብዛኛው ሰው አያውቅም። ዊ ሃቭ ፉድ ቤዝድ ዳየትሪ ጋይድላይን አለ። በኢትዮጵያ ውስጥ በሚገኙ ምግቦች ላይ ተመስርቶ ኢትዮጵያን ጤናማ አመጋገብ መብላት እንዲችሉ ይሄን ብሉ፣ ይሄን ጠጡ እናንተ ብሎ የወጡ እንትኖች አሉ። ወደ 11 ኪ ሜሴጆች አሉ ማለት ነው if I'm not mistaken። እና እሱ ኢትስ ጉድ። አንደኛ ሪያሊስቲክ ነው፣ ሁለተኛ አቬይለብል ነው ምግቦቹ፣ ሶስተኛ ደግሞ ሪላቲቭሊ ቺፕ ነው። ዋሪልስ ሌላ ምን አለ? እና ደግሞ ሃውስሆልድ ሜጀርመንቶችን ነው የተጠቀመው ለመግለጽ 200 ግራም እንደዚህ ግራም ይሄን ያህል ሳይሆን 2 ጭልፋ፣ 1 ጭልፋ፣ 1 ማንኪያ ምናምን እቤት ውስጥ በምናገኛቸው ቁሳቁሶች ነው መጠንን የተናገረው። እና አይ ቲንክ ኢትስ ጉድ። አብዛኞቻችን ግን አንጠቀመውም እሱ። ለጀነራሊ ለብዙዎቹ ምን ይሆናል? ጤናማ ይሆናል። ግን ኢንዲቪዥዋል ስቲል ቴይለር መደረግ አለበት። ፕሮቲኑ ዝቅተኛ ነው አይታችሁት ከሆነ የሆነ ሊስት አማውንት ኦፍ ኒውትሪየንትስ ኮንሱም እንድናገኝ ታስቦ የተዘጋጀ ነው ከወጪም አንጻር ከአቬይላቢሊቲም አንጻር። እና ኢትስ ጉድ ግን ኢንዲቪዥዋሊ ቴይለርድ መደረግ አለበት ብዬ አስባለሁ። ኦልራይት ሌላኛው ጥያቄ ደግሞ የተለያዩ ዳየት ሲስተሞች አሉ። የአንተ ሱፒሪየር ዳየት ሲስተም ይኖራል? ሱፒሪየር ዳየት የለም። there is no ቤስት ዳየት ምናምን የሚባል የለም። በቃ ኤኒ ዳየት ፎር ሎንግ ተርም ስቲክ ማድረግ የምንችለው ዳየት ካለ that's a good one። እሱ ደግሞ ከኢንዲቪዥዋል ይለያያል። የዳየት ፕሪንሲፕሎች አሉት። አንደኛ በቂ የሆነ ኒውትሪየንት ፕሮቫይድ ማድረግ መቻል አለበት፣ አዲኩዌሲ የምንለው። ከዛ ደግሞ ዳይቨርሲፋይድ መሆን አለበት። ከአንድ ምግብ ብቻ ሳይሆን እነዚህ ኒውትሪየንቶች ከተለያዩ የምግብ ግሩፖች ፕሮቫይድ ማድረግ መቻል አለበት። ሌሎች ፕሪንሲፕሎች እንደዚህ አሉ። ሴፍቲ ምናምን ያው ይሄ ቤዙ ነው። እነዚህ ነገሮች እነዚህ መስፈርቶች ማሟላት አለበት። ከዛ ደግሞ ምን መሆን አለበት? ሰስቴናብል ነው ወይ? አሁን አብዛኛው ዳይቶች ክብደት ለመቀነስ ኦር ደግሞ እንደ ትሬንድ ነው የሚወሰዱት። ኪቶጄኒክ ዳይት፣ ካርኒቮር ዳይት፣ ባናና ዳይት፣ አፕል ዳይት፣ ኤግ ዳይት፣ ኦት ዳይት ዜር አር ባንች በጣም ብዙ አሉ። ግን አብዛኞቹ እነዚህን መስፈርቶች አያሟሉ። አዲኩዌሲን፣ ዳይቨርሲቲን፣ ሴፍቲን ምናምን አያሟሉ። ይህን ፕሪንሲፕል ሚስ የሚያደርግ ከሆነ አውቶማቲካሊ ዴር ናት ዘ ቤስት ማለት። ከዛ በኋላ ደግሞ ምንድነው ሰስቴናብል ነው ወይ? ሎንግ ተርም ማስኬድ ይችላል ወይ? አሁን ካርኒቮር ዳይት ሰው በጣም ጥሩ ነው ይላል፣ ኪሎ ቀንሼበታለሁ፣ እንደዚህ ኢነርጂ አግኝቻለሁ ነው ያለ። ካን ዩ ጎ ኦን ካርኒቮር ዳይት እየተመገቡ እድሜ ልክ መኖር ይቻላል ወይ? that's a question mark። ሁሉም ሰው ያንን ማድረግ አይችልም፣ ከጤናም አንጻር ከሌሎች ነገሮችም አንጻር። ኪቶጄኒክ ዳይትም እንደዛው ሎንግ ተርም ሰስቴን ማድረግ ይቻላል ወይ? ኢትስ ዲፊካልት፣ በጣም ዲፊካልት ነው። እና ይዘውት የሚመጡም የሎንግ ተርም ኮንሲኩዌንሶች አሉ። እኛ ደግሞ የሆነ ለ1 ወር ወይ ለ3 ወር
አይደለም ያለ ነው። ኢትናር የሆነ በቻሌንጅ አይደለም የምንኖረው የ3 ወር ቻሌንጅ የ90 ቀን ምናምን እያለን የምንለው ሳይሆን this is our life እድሜ ልካችን የምናደርገው ነገር ስለሆነ እድሜ ልካችንን ተመችቶንና ተስማምቶን ማድረግ የምንችለውን ዳይት መከተል ይኖርብናል። if you can find that diet, that's a superior diet. ቫይታል ጉርሻ right. ሌላ ጥያቄ ብለድ ታይፕ ዳይት የሚባል ነገር አለ? አብራራለን። እሺ አብራራለሁ። አሁን ብለድ ታይፕ የሚባል ዳይት አለ። ከዛ ይሄ ብለድ ታይፕ አይ ቲንክ የሆነ ማነው ዶክተር ፒተር ዲያርሞ የተባለ ሰውዬ ነው ይሄንን ዲቨሎፕ ያደረገው መጀመሪያ እና በብለድ ታይፕ አይነቶች ኤ ቢ ከዛ በኋላ ኤቢኦ ለእነዚህ የሚሆኑ አመጋገብ ኤ እንደዚህ መብላት አለበት፣ ቢ እንደዚህ መብላት አለበት፣ እንደዚህ መብላት የለበትም እያለ ለሁሉም አይነቶች አስቀመጠ። አሁን ሰው ይሄንን ፎር ሰም ሪዝን በጣም ተቀብሎት በጣም ሰርኩሌት እየተደረገ በጣም እንትን እያለ ነው። ይሄ ብለድ ግሩፕ ዳይት የወጣው ትንሽ ቆየት ብሏል፣ ግን አሁን ድጋሚ ሪሰርኩሌት እያደረገ ነው ዲስ ዳይስ ማለት ነው። ምንም አይነት ሳይንቲፊክ ቤዝ የለው፣ ምንም አይነት እውነት የለው። ግን ሰው ፎር ሰም ሪዝን አይ ዶንት ኖ ፎልስ ኢንፎርሜሽን ሲሆን በጣም ይስፋፋል፣ በጣም ተቀባይነትን ያገኛል እና አይ ቲንክ ሾርት ከት ስለሆነ ብለድ ግሩፕ ኤ ነው ለእኔ የሚሆነውን ይሄ ሲባል ስለሚቀላቸው መሰለኝ ብዙ ሰዎች ፎሎ ያደርጉታል። ፎሎ ሲያደርጉት ታዲያ ጉዳት አለው ወይ? ልክ ካልሆነ ሳይንቲፊክ ቤዝ ከሌለው ከተባለ ደግሞ አይዶንሲ ጉዳት አይታየኝም። ምክንያቱም ጀነራሊ ይሄ ለየትኛውም ለአራቱም የብለድ ግሩፕ አይነቶች የሚከለክላቸው ምግቦች ጀነራሊ ጤናማ ያልሆኑ ምግቦች ነው። ስለዚህ በዚህ አድቫንቴጅ ይኖራቸዋል። ፕሮሰስድ ምግቦችን እንዳይበሉ ይመከራሉ። ሪፋይንድ የሆኑ ነገሮችን እንዳይበሉ ይመገባሉ። ጣፋጭ ነገሮችን እንዲቀንሱ ይመከራሉ። ይሄ ለሁሉም ብለድ ግሩፖች ነው እና ይሄ ሁሉም የብለድ ግሩፕ አይነቶች ምን እንዲያደርጉ ይረዳቸዋል? መጥፎ ወይም ጤናማ የማንላቸውን የምግብ አይነቶች እንዲቀንሱና እንዲያቆሙ ይረዳቸዋል። ከዛ ወደ ክላሲፊኬሽኖቹ ስንሄድ ኦ ግሩፖች ስጋ ነው መብላት ያለባችሁ፣ ቢ ግሩፖች ይህን ነው መብላት ያለባችሁ፣ ኤዎች ቲማቲም እንደዚህ ምናምን የሚባለው አይሰራም። ጤናማ አመጋገብ ለኦ ብለድ ግሩፕም ለኤ ብለድ ግሩፕም ኢትስ ሴም፣ ምንም የሚለያይ ነገር የለም። ሃዌቨር ኢንዲቪጁዋል ከዚህ በተሻለ ምንድነው ኢንዲቪጁዋል ዲፍረንስ ማተር ያደርጋል። ለእኔ ጤናማ የሆነው ምግብ ለሌላ ሰው ጤናማ ላይሆን ይችላል። ለእኔ ስጋ ጤናማ ሊሆን ይችላል። ቀን በቀን ብበላው ምንም ችግር ላይኖረው ይችላል። አንድ ዩሪክ አሲድ ለሚያስቸግረው ሰው ደግሞ ቀን በቀን ስጋ መብላት ሊጎዳው ይችላል። ስለዚህ ከብለድ ግሩፕ አይነት በተሻለ የኢንዲቪጁዋል ሰርከምስታንስ ማተር ያደርጋል። የኢንዲቪጁዋል የጤና ሁኔታ፣ ጾታ፣ እድሜ፣ የአክቲቪቲ ሌቨል እነዚህና ሌሎችም ነገሮች ምን ያደርጋሉ? የምንመገበውን የዳይት አይነት አመጋገባችንን፣ የምግብ ምርጫችንን ዲተርምን ያደርጋሉ። የደም አይነታችን ምንም እዚህ ገባ የሚባል አስተዋጽኦ ስለሌለው የብለድ ግሩፕ ዳይትን መከተል ምንም ጥቅም የለውም። ቫይታል ጉርሻ። ሌላ ጥያቄ ደግሞ ከፍተኛ በደም ውስጥ ያለ ስኳር መጠንን በምግብ ማጥፋት ይቻላል? ማጥፋትማ ያው በምግብም ሳይሆን ባለመብላትም ማጥፋት ይቻላል። ግን ማጥፋት አይደለም አላማችን። አስ ኒውትሪሽኒስት መቆጣጠር ነው። we want sugar in all blood አይደለ? ኖርማል የሆነ የሹገር ሌቭል ደማችን ውስጥ መኖር አለበት። ካጠፋንማ ሃይፖ ገብቶ ሰውየው እኮ ይሞታል ማለት ነው። ይሞታል ማለት ይቻላል ወይስ ባድ ወርድ ነው? ይሞታል ብቻ ይሞታል። እና ማጥፋት ስኳር ማጥፋት ሳይሆን ጤናማ የሆነ ሄልዚ ሬንጅ ላይ እንዲገኝ ማድረግ ነው ፍላጎታችን። ሲበዛም መጥፎ ነው፣ ሲያንስም መጥፎ ነው ደማችን ውስጥ የብለድ ሹገር ማለት ነው። እሱን በምግብ መቆጣጠር እንችላለን ወይ? የስ በደንብ እንችላለን። አንደኛ አሁን ብዙን ጊዜ ስኳር
ለመቆጣጠር ወይ ለስኳር ታካሚዎች ምግብ እንደዚህ ሲባል ይሄን አትብሉ፣ ይሄ መጥፎ ነው፣ ይሄን ቀንሱ፣ ይሄን ተው፣ ይሄን አታድርጉ አትብሉ ነው የሚባለው እና ግን ሞር የሚያስኬደው መልእክትና ምክርና አፕሮች ምንድነው የምንከለክላቸውን ይሄን አትብሉ ምናምን ከማለት መብላትና ማድረግ ያለባቸውን ይሄንን ብሉ ይሄንን አድርጉ ማለቱ ሞር ተቀባይነት ይኖረዋል። ማድረግ ያለባቸውን ነገሮች ሲያደርጉና መብላት ያለባቸው ምግቦች ሲበሉ አለማድረግ ያለባቸውና አለመብላት ያለባቸው ምግቦች አውቶማቲካሊ ይተውታል ማለት ነው። ሰውም ብዙ ጊዜ የሆነ ነገር ሲከለከል ያንን ነገር የማድረግ እንትኑ የሰፋ ነው የሚሆነው። ግን ማድረግ ያለባቸውን መብላት ያለባቸውን ምግብ መንገሩ የተሻለና ውጤታማ የሆነ አፕሮች ነው። ምን ማድረግ አለባቸው ምን መመገብ አለባቸው የሚለውን ስናይ በቂ ፕሮቲን መመገብ። ምክንያቱም ፕሮቲን ግላይሴሚክ ኢንዴክሱ ዝቅተኛ ነው ከሌሎች ምግቦች አንጻር ከካርቦሃይድሬት ከምናምን አንጻር ጀነራሊ ኤኒ ፕሮቲን ማለት ነው። ከዛ ደግሞ ሎንገር ታይም ይፈጃል ዳይጀስት ለመደረግ ራሱ ኢነርጂ ይፈጃል። ወደ ደማችን ውስጥ የሚገባውን የግሉኮስ መጠን ምን ያደርገዋል ማለት ነው? ቀስ ያደርገዋል። አላማችን ምንድን ነው? ደማችን ውስጥ ያለውን የግሉኮስ መጠን በአንዴ ከፍ እንዳይል ማድረግ ነው አይደለ? በምግብ መቆጣጠር ስንል። ስለዚህ ፕሮቲን ምግቦችን ስንመገብ ቀስ እያለ ይለቀቃል ወደ ደማችን ማለት ነው ከዳይጀስቲቭ ሲስተማችን። ሌላኛው ደግሞ ኮምፕሌክስ የሆኑ ካርቦሃይድሬቶችን መመገብ። ይሄም ከዳይጀስቲቭ ሲስተማችን ወደ ብለድ ሰርኩሌሽናችን አብዞርብ የሚደረገውን ሹገር ስኳር ምን ያደርገዋል ማለት ነው? ቀስ እያለ አብዞርብ እንዲያደርግ ይረዳዋል። ሌላኛው ጤናማ የሆኑ ቅባቶችን መመገብ ነው። ይሄም ዘሴንቲንግ አለው። ፕሮቲን ኦፕሽኖች ኳሊቲ ፕሮቲን በጣም ብዙ አለን። የተለያየ እንቁላል፣ አሳ፣ ስጋ፣ ዶሮ። ከዛ ኮምፕሌክስ ካርቦሃይድሬት ደግሞ ስንል ሶሉብል ፋይበርም ኢንሶሉብል ፋይበርንም ያካተተ የምግብ አይነቶች አሉ። ጥራጥሬዎች፣ ቦሎቄ፣ ባቄላ፣ ድፍን ምስር ምናምን እነዚህ ሶሉብል ፋይበር አላቸው። ካሮት፣ አጃ ኤጌን ሶሉብል ፋይበር አላቸው። ገብስም ሶሉብል ፋይበር አላቸው። ብዙውን ጊዜ ሰምታችሁም ከሆነ ይቅርታ የስኳር ታካሚዎች የገብስ ዳቦ እንዲበሉ ይመከራል። ሶሉብል ፋይበሩ ገብስ ላይ ብዙ ስለሆነ ነው። ሌሎችም ያልተፈተጉ የእህል ዘሮች ጥሩ የፋይበር ሶርስ ናቸው። ከዛ ደግሞ ኢንሶሉብል ፋይበርስ በውሃ ውስጥ መሟሟት የማይችሉ ፋይበሮች ደግሞ ከአትክልቶች ከጎመን፣ ቆስጣ፣ ብሮኮሊ ምናምን ማግኘት ይቻላል። ሁለቱንም ሶሉብል ፋይበርም ኢንሶሉብል ፋይበርም ያላቸው ምግቦች በመመገብ እያንዳንዱ ምግባችን ላይ ፕሮቲን እንዲኖረው በማድረግ የደማችንን የስኳር መጠን መቆጣጠር እንችላለን ከምግብ። ከዛ ደግሞ ሌላ ምን ማድረግ አለባቸው? እንቅስቃሴ። ምግብ ከተበላ በኋላ ወዲያው በ10 ደቂቃ ውስጥ ወክ ማድረግ እንኳን ማይቻል ቢሆን በተቀመጡበት ይሄ ቲቢያሬዝ የሚባል ኤክሰርሳይዝ አለ። ይሄን ኤክሰርሳይዝ በመስራት ሲግኒፊካንትሊ የብለድ ሹገር ሌቭላችንን መቆጣጠር እንችላለን። ምክንያቱም ይሄንን በምናደርግ ሰዓት የግሉኮስ አፕቴክ በመስል ሴላችን ይጨምራል። ስለዚህ እኛ አሁን ግሉኮስ እንዴት ነው ከትንሿ አንጀት ወደ ደም ከደማችን ውስጥ ደግሞ ወደ የሴሎች ነው የሚገባው። ሴሎቻችን መስል ሴሎቻችን ስንንቀሳቀስባቸው ኢነርጂ ስለሚያስፈልጋቸው ያንን ኢነርጂ የሚያገኙት ከግሉኮስ ነው። ስለዚህ ከደም ቧንቧ ውስጥ ግሉኮስን ይወስዱታል። ከአንጀታችን ደግሞ ወደ ደም ቧንቧችን ይገባል። ስለዚህ ምንድነው ከአንጀታችን ወደ ደም ቧንቧችን እየገባ ከበዛ ችግር ነው። ከደም ቧንቧችን ወደ ሴሎቻችን ሲገባ ግን ምን ይሆናል ማለት ነው? ደም ቧንቧችን ላይ ያለው የግሉኮስ መጠን ይቀንስልናል ማለት ነው። እንቅስቃሴ ማድረጉ ጥሩ ነው። ይሄ ከምግብ በኋላ ብቻ ሲሆን አጠቃላይ ስራውት ደይ አክቲቭ መሆን ይጠበቅብናል። ጡንቻ መገንባት፣ ሬዚስታንስ ኤክሰርሳይሶችን መመገብ አስፈላጊ ነው። ቫይታል ጉርሻ። ሌላ ጥያቄ የቀረበትኩት ሂድን ሃንገር ምንድን ነው? ምልክቶቹስ? ሂድን ሃንገር ምልክት ወይ ሰው ይዘና ብትሉኝ ያመጣ ነበር። ሂድን ሃንገር ያለበት ሂድን ሃንገር ማለት በአይናችን ማየት የማንችለው
የንጥረ ነገሮች ጉድለት ማለት ነው አንድ ሰው ላይ። እኔ አሁን ምግብ በቂ ባላገኝ ብከሳ ታዩኛላችሁ፣ የሆነ ጥልግ ብዬ ፊቴ ምናምን ብሎ ክስት ብዬ ታዩኛላችሁ። ምግብ በቂ እንዳላገኘው ያስታውቃል ማለት ነው። ነገር ግን ምግብ ለኛ የሚሰጠን ኢነርጂን ብቻ ሳይሆን የተለያዩ ጠቃሚ ንጥረ ነገሮችን ነው። እነዛን ንጥረ ነገሮች ሳናገኝ ስንቀር ሰውነታችን እንደዚሁ ሞላ እንዳለ፣ ነገር ግን ውስጥ ፊዚዮሎጂካል ብዙ ችግሮች ይከሰታሉ። እነዚህ በቫይታሚንስ በሚኒራልስ እጥረቶች የሚመጡ ናቸው። ቫይታሚን ስንል ብዙ ቫይታሚኖች አሉ። ቫይታሚን ኤ፣ ቫይታሚን ኢ፣ ቫይታሚን ዲ፣ ቫይታሚን ኬ፣ ከዛ ደግሞ ቫይታሚን ቢ እና ሲ። እያንዳንዳቸው ንጥረ ነገሮች እጥረት በሚገጥም ሰዓት ሰውየው ላይ የሚከሰት የተለያዩ የጤና ችግሮች አሉ። ሚኒራሎችም እንደዛው። ቫይታሚን ኤ ነው ለምሳሌ ብንወስድ እጥረት ሲያጋጥም እንዲሁ ማየት ይከብዳል፣ አይቶ መለየት ማለት ነው። ከዛ ግን እጥረቱ አሁንም ማይስተካከል ከሆነ የሚቀጥል ከሆነ የጤና ችግሩ የጤና እክሉ ምን እየሆነ ይመጣል ማለት ነው፣ መታየት ይጀምራል። ከዛ ይሄ አይን ድንግዝግዝ ማለት ይጀምራል። በቂ ብርሃን ከሌለ ምናምን አይን ማየት አይችልም። ይሄ ናይት ብላይንድነስ ወይም በአማርኛ ዳፍንት የምንለው ማለት ነው። የቫይታሚን ኤ እጥረት ነው። አሁንም በቂ ቫይታሚን ኤ የማያገኝ ከሆነ ያ ሰውዬ ከቀጠለ በዛው አመጋገብና ላይፍ ስታይል ምን እያለ ይሄዳል? አይኑ እየተጋረደበት ይመጣል። ይህ ቢቶት ስፖት የምንለው ዴቨሎፕ እያደረገ ይመጣል አይኑ ላይ። አሁንም ኮሬክት የማይደረግ ከሆነ አይኑ ሙሉ ለሙሉ ይሸፈንበታል። አሁንም ኮሬክት የማይደረግ ከሆነ ምን ይሆናል ማለት ነው? ኮርኒያው ይጎዳል። መጀመሪያ ጀስት ማየት ብቻ ነው። ይሄ ሮድ ሴልስ አሉ አይናችን ላይ ብርሃንን እንትን ብለው ሪፍሌክት አድርገው የምናየውን ነገር ኢሜጅ የሚሰራልን ሴል ነው። እሱን ሴል ጤናማ እንዲሆን ለማድረግ የሚረዳ ቫይታሚን ኤ ነው። እሱ እጥረት ሲሆን ያጋጥማል። እያለ ኮርኒያው ይጎዳል። ኮርኒያው ከተጎዳ ምንድን ነው የሚሆነው ማለት ነው? ኢሪቨርሲብል ይሆናል። ኮምፕሊት ብላይንድነስ ይከሰታል ማለት ነው። ዜሮፍታልሚያ፣ ኬራቶማሌሺያ ምናምን ይከሰታሉ። አይን ሙሉ ለሙሉ ማየት አይችልም ማለት ነው። ይሄ ሁላ በምን ተከሰተ? በቫይታሚን ኤ እጥረት። ሰውየው እኮ ምግብ በደንብ ይበላል፣ ግን ምንድን ነው ያላገኘው? ቫይታሚን ኤ። ቫይታሚን ኤ እጥረቱን ሂድን ሃንገር እንለዋለን ማለት ነው። ይሄ ምግብ እየበላም ግን ኒውትረንት በቂ ሳያገኝ ሲቀር። ሁሉም ቫይታሚኖች፣ ሁሉም ሚኔራሎች እጥረት በሚኖርበት ሰዓት እንደዚህ የሚያስከስቱት የጤና እክል አለ። ቫይታሚን ኤ ለምሳሌ ነው የጠቀስኩት። ሁሉንም ቫይታሚን ቢን የምትሄዱ እንደዛው። ቫይታሚን ቢ በራሱ 8 ግሩፕ አለው። ቢ1፣ ቢ2፣ ቢ3 ያለ እስከ 12 ድረስ። እነዚህ ሁላ ምንድናቸው? እጥረት በሚኖርባቸው ሰዓት ሰውነታችን ላይ የሚከሰት የጤና እክል አለ። ይህንን ደግሞ ምግባችን ውስጥ በቂ እነዚህ እንዲኖሩ ማድረግ ካልቻልን ምግብ ስለበላም ብቻ እነዚህ ንጥረ ነገሮች እናገኛለን ማለት አይደለም። የእነዚህ ንጥረ ነገሮች ችግር ደግሞ በጣም በርካታ የጤና ጉዳት ላይ ያደርሰናል። ዛትስ ሂድን ሃንገር ማለት ነው። ስለዚህ ምልክቶቹ ሲላል ጥያቄው፣ ምልክቶቹ እንደ ኒውትሪየንት ዴፊሽንሲው ይለያያል ማለት ነው። ቫይታል ጉርሻ። ሌላኛው ጥያቄ ደግሞ ምግቦች ፍርድ ቤት ቢቆሙ ያለ ጥፋቱ በወንጀል የተከሰሰ ምግብ የትኛው ይመስልሃል? ነፍሰ ገዳይ ሆኖ ሳለ በነፃ እየተንቀሳቀሰ ያለውስ የትኛው ይመስልሃል? ይህ ከባድ ጥያቄ ነው። ምክንያቱም አንድን ምግብ መጥፎ ነው ጥሩ ነው ለማለት ያው መጠኑ ነው ማተር የሚያደርገው። ምክንያቱም ሁሉም ምግቦች መጠናቸውን ካልተገደበ ከየሆነ መጠን በላይ ከተመገብን ጉዳት ላይ ያደርሱናል። አሁን ልዩነቱ ምንድን ነው? እያንዳንዱ ምግቦች ጉዳት የሚያደርሱበት መጠን ይለያያል። አንዳንድ ምግቦችን ትንሽ በልታችሁ በአንዴ ጉዳት ላይ ያደርሷችኋል። አንዳንድ ምግቦች ብዙ በልታችሁ ጉዳት ላይ ሊያደርሷችሁ ይችላል። ውሃ ራሱ እኮ በጣም ብዙ ከተመገብን ውሃ ህይወት ነው የሚባለው። ውሃ ህይወታችንን ያሳጣናል። ይሄ ሃይድሮቶክሲሲቲ የወተር ቶክሲሲቲ ማለት ነው፣ ይገለናል። ስለዚህ መጠኑ ማተር ያደርጋል። ግን እንዲሁ ፍርድ ቤት ብናቆማቸው ብለን ብናስብ ሃይፖቴቲካሊ ነፍሰ ገዳይ ሆኖ በነፃ እየተንቀሳቀሰ ያለ የሚመስለኝ ፕሮሰስድ ሆነው ታሽገው የሚሸጡ ምግቦች
ከዛ ደግሞ ይሄ ኩኪስ ምናምን ፓልም ኦይልን ትራንስፋትን ተጠቅመው የሚሰሩ ምግቦች በሙላ ዲፕ ፍራይድ የሆኑ ምግቦች በጣም ጣፍጠውን በጣም የሆነ ኢቨን ፍቅራችንን መግለጫ ናቸው። አሁን ሰውን ዴት ይዘን ስንወጣ በርገር ነው። ማንም የሰላጣ ዴት የለም፣ የበየአይነት ዴት የለም። የበርገር የፒዛ ምናምን። እነዚህ ዲሳር ወንጀለኞች ግን አክሰፕት አድርገናቸው ሶሳይቲ ላይ እንደውም የሆነ የክላስ ማሳያ ሁላ ሆኗል። ይህን በርገር ይህን የሚያልሆና እየተባለ ዲሳር ባር እና ያለ ጥፋቱ በወንጀል የተከሰሰ ምግብ አይ ዶንት ቲንክ እንደዛ በወንጀል የተከሰሰ ምግብ ሜቢ እንጀራ በጣም ያው ሰው የሆነ ነገር እንትን ሲልለት እንጀራ መጥፎ ነው ምናምን የሆነ ሰዓት እንትን እየተባለ ነው። ምንድነው ሶሻል ሚዲያ ላይ ምናምን እንጀራ ነው ለኛ እንደዚህ እንትን ያለው እንጀራ 80% ምቀኝነት 20% ወኔ ይሄን ያህል ምናምን እየተባለ እንትን ይባላል። እንጀራ just like any other cereals ኒውትሪየንትሶች አሉት። አይረን አለው፣ ቢቪታሚንሶች አሉት፣ ፋይበር አለው። እንጀራ it's not a problem። ስለዚህ አይ ቲንክ ከእንጀራ ይመስለኛል ያለ ወንጀሉ የተከሰሰ ከምግቦች ማለት ነው። ግን I'm not the judge, okay? እኔን እንትን እንዳትሉኝ። and ሌላኛ ጥያቄ ደግሞ መጥፎ መሆኑን እያወቅ መተው ያልቻልከው ምግብ የትኛው ነው? እኔ መጥፎ መሆኑ ሳይሆን እኔ ቮሊዩም ኢተር ምግብ ብዙ ቮሊዩም በጣም እበላለሁ። ሆዴ ሰፊ ነው፣ ቻይ ሳይሆን ሰፊ ነው ሊትራሊ ሆዴ እና በጣም ብዙ ካርብ በጣም ብዙ እበላለሁ። ቤትም growing up my mom used to bake በጣም ብዙ ጣፋጭ ነገሮችን ምናምን ትጋግራለች እና በጣም እሱ ነገር እና አሁንም once I get my hands on የሆነ ካርቦሃይድሬት ሶርስ ነገር ቤከሪ ነገር ላይ ምናምን በጣም ብዙ በጣም ማለት ነው you'll be surprised ይሄን ሁላ ትበላለህ ምናምን ትሉኛላችሁ እና I think እሱን ነው ያቃተኝ ይሄ ቤክድ ጉድስ ማለት ነው ኩኪስ ዳቦ ምናምን ነገሮች እና ስዊት የሆኑ ነገሮችን ሲሆን በቃ ደረቅ የሆነ ነገር ምናምን ኩኪስ ምናምን and to some extent አንዳንዴ ኬክ ቫይታል ጉርሻ